በዚህ ዘመን ጨለማው ከምንጊዜውም በላይ እኔ ነኝ እያለ ያለበት ጊዜ እንደሆነ የተሰወረ አይደለም። ይህም የሚደንቅ አይደለም። ብርሃኑ ጨለማውን ሲያጠፋ የመጀመሪያው መንገድ ጨለማውን መግለጥ ነው። የብርሃን አገልግሎት ነገርን ወደ መገለጥ ማምጣት ነው። ከእግዚአብሔር ቃል አንድ ክፍል እንመልከት። ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበር፣ የእግዚአብሔርም መንፈስ በውኃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንንና ጨለማን ለየ። ተመልከቱ፣ እግዚአብሔር ብርሃን ይሁን ከማለቱ በፊት ጨለማ በጥልቁ ላይ፣ የእግዚአብሔርም መንፈስ በውኃ ላይ ነበር። እንዲህ ከሆነም ብርሃን ይሁን ሲባል ጨለማና ጥልቁ መጥፋት ነበረባቸው። ነገር ግን ይህ አልሆነም። የሆነው እንዲህ ነው። እግዚአብሔርም ብርሃንንና ጨለማን ለየ። እንግዲያውስ ብርሃን ሲበራ ጨለማ ይገለጣል፣ ይለያል፣ ይታወቃልም። ጌታችን ኢየሱስ በወደቀውና ጨለማ በወረሰው ዓለም ላይ የመጀመሪያው አገልግሎቱ ማንም እርሱን አይቶ በጨለማ እንዳይኖር ብርሃን መሆን ነበር። የሰው የዓለምና የሰይጣን ትክክለኛ ማንነት ይገለጥ ዘንድ የዓለም ብርሃን ነው። በወንጌላት ታሪክም ወደ እርሱ ለመምጣትና ከእርሱ ጋር ኅብረት ለማድረግ የሚፈሩ ሰዎች ሥራቸው ጨለማ የሆነና እንዳይገለጡ የሚፈሩ ሰዎች ነበሩ። ብርሃን ማንነትን ይገልጣልና። በዚህ ዘመን መጨረሻ አንድ ነገር እናስተውል። የእግዚአብሔር ልጅ በአደባባይ ሲሰደብ፣ መስቀሉ ሲረገጥና የጸጋው መንፈስ ሲክፋፋ የእግዚአብሔር ያለመኖር ምልክት አይደለም። አስተውሉ። ጨለማው ከመጥፋቱ በፊት መገለጥ አለበት። ያንን የሚያደርገው ደግሞ የልጁ ብርሃን ነው። ስለዚህ አውሬው የሚያደርገውን የሚሳደበውንም ነገር በአደባባይና በግልጥ ቢያደርግም በራሱ ዕቅድና ጊዜ ግን አይደለም። እንዲህም ተብሎ እንደተጻፈ ማንም በማናቸውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርገው ተቃዋሚ እርሱ ነው። ገና ከእናንተ ጋር ሳለሁ ይህን እንዳልኳችሁ ትዝ አይላችሁምን? በገዛ ራሱ ጊዜ የሚገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። የዓመፅ ምስጢር አሁን ይሠራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 6። ቁጥር 6 በገዛ ራሱ ጊዜም ይገለጥ ዘንድ የሚከለክለውን ይለናል። እንግዲህ የሚገለጠው በራሱ ዕቅድና ጊዜ አይደለም ማለት ነው፣ ሊያጠፋው በወሰነለትና ሁሉን በሚቆጣጠር አምላክ ፈቃድ እንጂ። የጌታ ቀን ለሁሉ እንደ ሌባ አይደለም። በብርሃን ላለ እንደ ሌባ ይሆን ዘንድ ብርሃኑ አይፈቅድም። እንዲህም ተብሎ እንደተጻፈ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 4። መልእክቴን ሳጠቃልል የአውሬው መገለጥ የእግዚአብሔርን አለመኖር የሚያስረዳ አይደለም። ሊጠፋ እየተገለጠ እንደሆነ በልባችሁ አስተውሉ። ልጅነት ሊገለጥ በደጅ ነው። ስለዚህ እኛም በመገለጡ እንድንገለጥ ራሳችንን ከእርሱ ጋር አንድ ለማድረግ የቃሉን ብርሃን ዕለት ዕለት እንፈልግ። ተባረኩ።